አነሳሱን አይተሽዋል? ያው እንደዚህ ውድቅ የሚል ይመስል ነበር። ትዳራችሁ ታሟል። ጆዬ እኔ ነው ለደቂቃ የማይነጥፍ ገንዘብ ዝም ብለህ መሰብሰብ ነው። የትዳር አማካሪ ለመሆን እኮ መማር ያስፈልጋል። አንተ በቃ ከኔ ጋር ምንም ሰላም መሆን አትፈልግም? በጣም ነው የምትገርመው። የታመሙ ትዳሮችን እያደንን አሸብር ታረቀኝ ነኝ፣ የስነ ልቦናና የትዳር አማካሪ። እኔ በዚህ ሁኔታ መቀጠል በጣም ሰልችቶኛል። ስለዚህ መፋታት እኔ ነኝ ትዳራችን እየበጠበጥኩ ያለሁት። እንኳን ወደ አሸብር ታረቀኝ የትዳር አማካሪ ማዕከል በሰላም መጣችሁ። ይኸውልሽ ሱስና፣ የኛ ህክምና አንቺ በምትሰጪን መረጃ ላይ የተመሰረተ ነው። ሚስጥር መጠበቅ ሙያው ግዴታችን ስለሆነ በዚህ ምንም አይነት ስጋት እንዳይገባሽ። እሺ። አየሽ፣ አንድ ታካሚ ህመሙ በደንብ ከታከመ በኋላ ነው መድኃኒት የሚታዘዝለት አይደል? ስለዚህ በአንቺን ችግር ዙሪያ በደንብ ተነጋግረን ከተወያየን በኋላ መፍትሄው ምን እንደሆነ እናውቀዋለን ማለት ነው። ገብቶሻል? አዎ። ጥሩ። መጀመሪያ ዘና በይ፣ ፈታ በይ። እሺ። እና ደግሞ በምሰጥሽ የምክር አገልግሎት ሙሉ ለሙሉ መፍትሄ እንደምታገኝ ጥልቅ እምነት ይኖርሽ። እሺ። እሺ ሱስና፣ ከባለቤትሽ ጋር እንዴት ተዋወቃችሁ? ባለቤቴን እሱ ሳይሆን እኔ ነበርኩኝ በደንብ የማውቀው። እሰራበት የነበረው ቦታ በተደጋጋሚ ይመጣ ስለነበረ ሳላስበው የአይን ፍቅር ያዘኝ። ስሚ አይን እኮ ከኋላ እየመጣልሽ ነው። ይጀምርሽ ነው። ግን አየሽው አይደል? እዚህ ድረስ መቶ ሰላም ሳይል የሚሄዱ አያናድድም? አያናድድም። ምክንያቱም ፎንቃ እንደገባልሽ ስለባነና ዘና ኮራ እያለብሽ ነው። ይጀምርሽ ነው። ወይኔ ጉዴ! እንደወደድኩት ያስታውቅብኛል። እንዴት ነው የማያውቅብሽ? ቀለሙ እስኪለቅ ድረስ እያፈጠጥሽበት ላይ ያውቅብሽ ነው። ወይኔ በእናትሽ ሳይው እኮ ነው አላውቅም። በቃ ድንብርብሬ እኮ ነው የሚወጣው። ሶስና እንዳፈቀርሽው አመንሽ ማለት ነው። ትቀልጃለሽ እንዴ? ቢወደድስ ምን ያንስበታል? እውነቴን ነው። ደስ የሚል ወንድ ነገር ነው። ቢፈቀር ያንስበታል እንጂ አይበዛበትም። የምሬን እኮ ነው። ስሜቴን በሰዓቱ መግለጽ አልቻልኩም ነበር። በቃ ዝም ብዬ ብቻዬን አፈቀርኩት። ዛሬ ግን የመጣው ይምጣ እንጂ ሳላዋራው እንደሚታለ ጀግና። እንዲደፋ ብለሽ ካልነገርሽ እንዴ እንዳታፋጠጣችሁ ነው የምትቀሩት። በቃ ሂድ። እንዴት ነሽ? ሶስና ደረጀ። ዮሐንስ ነው ስምህ? አዎ። ምን ወደ ነገርሽ ሶስና? ስሜን ደግሞ በፍጥነት ይዘዋል። አሁን አይደል የነገርሽኝ? እንዴት ረሳዋለሁ እኮ። ያው አንዳንድ ሰዎች አሉ አሁን ነግራቸው አሁን የሚረሱ። ለነገሩ ጎበዝ ነሽ። ወዴት እየሄድሽ ነው? ቡና አልጠጣም ማለት ሰው ለማግኘት እየሄድኩ ነው። እኔ ደግሞ እንዳጋጣሚ ዛሬ ከፍቅረኛዬ ጋር የተገናኘንበት 4ኛ ዓመት እና ስጦታ ገዝቼላት ለመስጠት እየሄድኩ ነው። ፍቅረኛ አለህ እንዴ? አዎ። ምን? በቃ ቻው። እሺ ቻው። ምን ነው 4 ዓመት ሙሉ አብረው የቆየች ፍቅረኛ አለች። ገና ከመተዋወቃችሁ ፍቅረኛ አለኝ ይባላል? እንዲህ በሞራል ሄደሽ ቅስምሽን ሰባብሮ የሚልክሽ። ለነገሩ ፍቅር ውስጥ ጥልቅ ብለሽ ከመግባትሽ በፊት እንኳንም ነገርሽ። ጥልቅ ብዬ አልገባሁም ብለሽ ሶስና ስነ ስርዓት
የሁላቸውን ደንበኛ ማግኘት ግን አልቻልኩም። በቃ እሱን የማየት ሱሴ ሲበረታብኝ፣ አይኑም ማየት ሲናፍቀኝ ብቻዬን ላፈቅረው ከራሴ ጋር ተስማማሁ። ባገኘሁት አጋጣሚ ሁሉ ከእሱ ጋር ለመቀራረብ ጥረት ማድረግ ጀመርኩኝ። አንድ ቀን ምሳ መብላት ባንችል ቡና ብንጠጣ ችግር አለ? አይ ችግር እንኳን የለውም፣ ግን አስፈላጊ አይመስለኝም። ታዲያ የብቻ የሆነው ፍቅርሽ እንዴት የጋራ ሊሆን ቻለ? ትንሽ ልታስረጅኝ ትችያለሽ? ለረዥም ጊዜ እሰራበት የነበረ ቦታ መምጣት አቆመ። እኔም አይኑን ማየት ስላስለመደኝ በጣም ይናፍቀኝ ነበረ። ምን ሆኖ ይሁን እያልኩኝ እያሰብኩ ብዙ በሀሳብ ተጨነቅኩኝ። ከዛ ግን እየፈራው ቢሆንም ደውዬ ለመጠየቅ ወሰንኩኝ። በጣም ደስ ይላል። ጸሎትሽ ተሳካልሽ? አዎ፣ ጥላው ወደ ውጭ እንደሄደችና በመሄዷም በጣም እንደተጎዳና እንደተቸገረ ነገረኝ። እኔም አጽናንቼው እድሉን መጠቀም እንዳለብኝ አሰብኩኝ። ከዛ በደንብ ተግባባን። ቀስ በቀስ መደዋወል፣ መገናኘት ጀመርን። በጣም ቆንጆ ነች ታውቂያለሽ አይደል? ቆንጆ ነኝ እንዴ? በተለይ አይንና ከንፈርሽ በጣም ነው የሚያምረው። በድንገት ከንፈርሽ ያምራል እንኳን አይባልም። ለምን እንዴ? በድንገት መሳም ቢያምረኝስ? መሳም ቢያምረኝ ላይነሽ ገና እንዴ? ይሄ ቆንጆ ከንፈርሽን ለመሳም እየጓጓለሁ። እንግዲህ ያው ስሜቴን በግልጽ መናገር ያስደነግጣል። በነገራችን ላይ ሱስና የሰጠሽኝ ፍቅርና አክብሮት ሁሉን ነገር ረስቼ ያለፈ ህይወቴን ዘንግቼ አንቺ እንዳስብ አድርገሽኛል። እውነት ይህንን ነገር ከአንተ አንደበት መስማቴ በጣም ደስ ብሎኛል። ጠጣ ይጠጣቅ። ከዛ ሳናስበው የፍቅር ግንኙነት ውስጥ ገባን። ከዛ ተጋባን። በጣም ደስ ይላል። ታዲያ በትዳራችሁ ውስጥ ምን ንፋስ ገባ? ከሆነ ጊዜ በኋላ ምክንያቱም በማላውቀው ነገር ጸባዩ እየተቀያየረ መጣ። በሆነው ባልሆነው ይጨቀጭቀኝ ጀመር። አንዳንዴማ ባህሪው በጣም ግራ ይገባኛል። በውሃ ቀጠነ ይጨቃጨቀኛል። ታዲያ ትዳራችሁ ሰላም ካጣ ምን ያህል ጊዜ ሆነው? ያው ጊዜውን በእርግጥ በደንብ ባላውቀውም 6 ወር ምናምን ገደማ ይሆነዋል። ቆይ ምን ተፈጠረ? ምን ጎደለኝ ነው የሚለው? ዝም ብሎ በሆነው ባልሆነው ነው የሚጨቀጭቀኝ። አንዳንዴ ግራ ይገባኛል። ከመሬት ተነስቶ በውሃ ቀጠነ ይጨቃጨቀኛል። አይኛ ወንዶች አይለፍላችሁ የተባለን ፍጡር እኮ ነን። አሁን ከመሬት ተነስቶ እንዴት ሰው አንቺን የመሰለ ቆንጆ ሰላም ይነሳል? ይሄ ምንድነው? በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚል አባባል ታውቂያለሽ አይደል? አየሽ፣ ነፈዙ ባለሽ ግን ወርቁን ከመዳብ በታች እንደ ድንጋይ ቆጥሮት አንቺን የመሰለ ቆንጅዬ ልጅ በራሱ ቃል ሊያጣል። አመሰግናለሁ። በነገራችን ላይ ለመደናነቅ ፈልጌ አይደለም። አየሽ፣ ስራችን በተጨባጭ እውነት ላይ ሲመሰረት ውጤቱ ልክ እንደዛው ተጨባጭ ይሆናል ብዬ ነው። ተግባባን? እኔ የምልሽ ባለቤትሽ ምን አይነት ባህሪ ነበረው? በፊት ነው አሁን ነው? ላካሄድ እንዲመቸን የበፊቱን በደንብ ታስረጅኝና አሁን ያለውን ባህሪ ደግሞ በግልጽ ትነግሪኛለሽ። ባለ ትዳር ነህ፣ በዛ ላይ የልጅ አባት ነህ። እንዴት ነው የምታገኛት? ምን ላድርግ? አርፌ በተቀመጥኩበት ድንገት መጣች። ትምጣ፣ እንዳመጣጧ ትመልሳታለህ። ዛሬ እኮ ትላንት አይደለም።
ሁሉም ነገር ተቀይሯል። እንዴት ነው በትናንትና ህይወት የዛሬ ትዳርን ብበጠብጠው? እሷ የመጀመሪያ ፍቅር ነች። አሁን ስትመጣ ደግሞ እንዴት በምን አቅሜ እምቢ ልበላት? ልጅ አያሳዝንም? ልጄም ሶስና የሚያሳዝኑኛል። ልጄ በሰል ያለፈ ታሪክ የጠቅላላ ከሷ ጋር ትዝታዬን እኮ ነው ማሸነፍ ያቃተኝ። ግዴታ ማሸነፍ አለብህ። ካልሆነ የማትወጣበት ችግር ውስጥ ነው የምትገባው። ቁጭ ባልኩበት እኮ ነው ጥላኝ ሄደችው። አሁን ደግሞ ምን ፈልጋለሁ አላውቅም። ትደውላለች። ህይወትን ልበጠብጠው ነው። ሄሎ ሜላ፣ በእርግጠኝነት የጎደለሽን አወቅኩት። ምንድን ነው የጎደለሽ? በራስ መተማመን ማጣት ነው። በራስ መተማመን ደግሞ ክፉ ነው። ማንነትሽን፣ ኃይልሽን፣ የመስራት አቅምሽን ሁሉን ነገር ይነጥቅሻል። ሳታስቢው ጥገኛ ያደርግሻል። አየሽ ሱስና፣ በፍጥነት በራስ መተማመንሽን ማጎልበት አለብሽ። ከእውነት ጋር ፊት ለፊት ተጋፈጪ። ሁሉን ነገር ማሸነፍ ትችያለሽ። ሱስና ከባለቤቷ ጋር ብትለያይ እንኳን ያለምንም ችግር በደስታ መኖር ትችላለች። እኔ በፍጹም ትዳሬ መፍታት አልፈልግም። ልጅም ያለአባት እንዲያድግ አልፈልግም። አይ ድንገት ቢፈጠር ቅድመ ጥንቃቄ ያስፈልጋል ብዬ ነው። እኔ ስለመፋታት ማሰብ አልፈልግም። ችግሮቻችንን ፈተን እንዴት በሰላም መንገድ መሄድ እንዳለብን ማሰብ ብቻ ነው የምፈልገው። በጣም ይገርማል በእውነት አይምሮሽ ራሱ ለኔጌቲቭ ነገር ምንም አይነት ቦታ የለውም። አንቺ ፖዚቲቭን ብቻ ነው የምታስቢው። በእርግጠኝነት ያለምንም ችግር ትዳርሽ የብዙ ሰዎች ምሳሌ እንደሚሆን ልነግርሽ እወዳለሁ። ሰው ደግሞ የዘራውን ነው የሚያጭደው። እሺ ለምንድን የፈለግሽኝ? ወይ መኮሳተር። እኔ ነው እንደዚህ ተኮሳትረ የምታወራው? እኔ ተኮሳትሬ አይደለም ያወራሁሽ። ለምንድን ነው የፈለግሽኝ ያልኩሽ? ወይ ጊዜ ለካ ሰው እንደዚህ ይቀይራል። ለማንኛውም መነጋገር ስላለብን የጠራው ትንሽ ስለደበረኝ እንደ ድሯችን ወክ እያደረግን እናወራ። አይ እኔ ወክ ማድረግ አልፈልግም። ለምን? ድንገት ሚስት እንዳታይ። ማውራት የምንፈልገው ነገር ካለ እዛው የተለመደ ቦታ ሄደን ማውራት ይችላል። እኔ መደባበቅ ሰልችቶኛል። ወክ እያደረግን እንድናወራ ነው የምፈልገው። አልችልም። እንዴ እኔን ጥላይ ልትሄድ ባልሆነ? አዎ ምን ነው ተገረምሽ እንዴ? ጥሎ ሜዳ ያስለምድሽኝ አንቺ አይደለሽ እንዴ? እና እየተበቀልከኝ ነው? ሜላት እኔ በቀል አላውቅም። ደግሞ ዮሐንስን በድሮ ሁኔታ አግኝቼ እንደፈለግኩ አደርገዋለሁ ብለሽ ስታስቢ ከሆነ ተሳስተሻል። እኔ ሌላ ሰው ነኝ። ዳውን እኮ የሚያመጣኝ ያሳለፍነው የድሮ ትዝታ እንጂ ፍቅር አይደለም። ፍቅራችን እኮ እንዳለቃቃለሁ። የሞቀ ትዳሬን ትቼ አንተ ጋር የሚያርመጠምጠኝ የድሮ ትዝታዎቻችን ናቸው። እኔ አይመስለኝም። እመነኝ ጆ፣ ካንተ በኋላ ከአንድም 2-3 ጊዜ ሌላ ወንድ ጋር ግንኙነት ሞክሬ ነበር። አንዳቸውም ግን እንዳንተ ሊሆኑልኝ አልቻሉ። ታድላ ሚስትህ ለስሜቷ በጣም ትጠነቀቅላታለህ። የልብ ስብራት ምን ያህል እንደሚጎዳ በሚገባ አውቃለሁ። ይሄ ደግሞ በሌላ ሰው ላይ እንዲደገም አልፈልግም። እኔ ከዚህ በላይ መንገድ ላይ መቆም አልችልም። እሽራ ይጥራል። ዛሬ ባለቤትሽ ፊት አንድ ተግባር ትፈጽሚያለሽ። ምንድን ነው የሚያስለቅስሽ? ትናንት የሰራው ስህተት ነው የሚያስለቅሰኝ። ከዛ በላይ ደግሞ የሰራሁትን ስህተት እንደማላስተካክል ሳቅ በጣም ነው የሚበሳጨው። ታዲያ ባለፈ ነገር እየተጸጸቱ ማልቀስ ትርፉ ጉዳት ነው እንጂ ምን ጥቅም አለው? ምን ላድርግ? በችኮላ ብዙ ነገር አበላሽው። በተለይ አንተን ማጣቴ በጣም ነው የሚቆጭው። እኔ ነኝ ያጣሁሽ እንጂ አንቺማ መች አጣሽኝ? ይኸው አንቺ በምትፈልጊው ሰዓት እያገኘሽኝ አይደል? ምን ዋጋ አለው? የሰው ነህ። እስኪ አንድ ጥያቄ ልጠይቅ። ጠይቂኝ። ከኔና ከሚስት ማን ነው የምታፈቅረው? ምን አይነት ጥያቄ ነው የምጠይቂኝ? አጭርና ግልጽ ጥያቄ ነው የጠየቅኩ። ማንን ነው የምታፈቅረው? ሚስቴን። ታዲያ ሚስት ከበለጠችብህ ለምን ትመጣለህ? ለምን ታገኘኛለህ? ደግሞ ውሸታም ነው። ያሏሸው ደግሞ አሏሽም ስትል ትንሽ አታፍርም? ለምንድን ነው አፈቅርሻለሁ የምትለኝ ታዲያ? እኔ እንደማፈቅርሽ አልነገርኩሽም። ከዚህ በፊት አፈቅርሽ ነበር ነው። እና አሁን ሚስትን ነው የምታፈቅረው ማለት ነው? አይደለም። እና በቃ የማፈቅረው አንቺን ነበር። አሁን ግን የማፈቅረው ሰው ስለሌለ ከእሷ ጋር በመላመድ ውስጥ እሷን እወዳታለሁ። ሰው እንዴት ነው ከማያፈቅረው ሰው ጋር አብሮ መኖር የሚችለው? ይኸው እየኖርን አይደል? እሺ የኔና ያንተ መጨረሻ ምንድን ነው የሚሆነው? ያለቀ ነገር ምን መጨረሻ ይኖረዋል?
ስንነፋፈቅ እየተገናኘን ናፍቆታችንን መወጣት። በጣም ራስ ወዳድ ነህ አንተ። አግብተህ ወልደህ በእኔ ህይወት ላይ ትጫወታለህ? አልተጫወትኩም። ምን ማለት ነው? እንደዚህ የምታስቢ ከሆነ አለመገናኘት ይቻላል። ልጅ መውለድ እፈልጋለሁ። እሱን ደግሞ ከአንተ ነው የምወልደው። ከባለ ትዳር ወንድ ልጅ መውለድ ኃጢአት ነው። አንቺ እንደዚህ የምታስቢ ከሆነ አለመገናኘት ይቻላል። ቁጭ በልኝ፣ አልጨረስኩም። እኔ ደግሞ ጨርሼ እኔ የሆነውን ነገር ሲነኩብኝ እንደማለው ዳያቅ እሺ እባክህ ውሎ እንዴት ነበር? በጣም አሪፍ ነው። አንተ ጋስ? እኔ ጋር ውሎዬ በደስታ የተጥለቀለቀ ነው። አንተ ምን አይነት የተባረከ ስራ ውስጥ ነው የገባሁት? በእናትህ እስኪ አስበው፣ ከቆንጆ ሴቶች ጋር እንደዚህ ፊት ለፊት አፍ ለአፍ ገጥመን እንደማውራት ደስታ የሚሰጥ ነገር አለ? ሰላም አገኛለሁ ትዳሬን አድናለሁ ብላ የመጣች ምስኪን ሴትን ወጥመድ ውስጥ ከተትካታል። አንተ እንደፈለክ ማሰብ ትችላለህ። እኔ ግን እድሜ ለባሎቻቸው ቆንጆ ቆንጆ ሴቶች እጄ ላይ እየገቡልኝ ነው። የሰውን ህይወት መበጥበጥ፣ የተከበረ ትዳርን ማፍረስ ምንድነው ደስታ የሚሰጥ? ሊያውም የተከበረ ሙያን ያለ አግባብ እየተጠቀምክ የምትሰራው ስራ ግን ወንጀል መሆኑን ታውቃለህ? የምን ወንጀል ነው የምታወራው? መጡብኝ እንጂ አልደረስኩባቸው። ወደው ፈቅደው አብረውኝ የደስታ ጊዜ እያሳለፉ ጭንቀታቸውን ስላራገፍኩላቸው ነው ወንጀለኛ የምትለኝ? ደርሰህባቸው እንጂ ሳልደረሱብህ፣ ሄደህባቸው እንጂ ሳልመጡብህ። ማለት ለችግራችሁ መፍትሄ ነኝ እያልክ በደካማ ጎናቸው ገብተህ እየጎተጎትክ። ይኸውልህ ልንገርህ፣ የትዳር አማካሪው አሸብር ወንጀል ነው እየሰራ ያለው። ተጠንቀቅ። ሊያውም ስራቸውን አክብረው የሚሰሩ ባለሙያዎችን ስማቸውን እያጠፋ። ቆይ አንተ ማን ነው ጠበቃ ያደረገ? አያረ ከጭቅጭቅ ገላገለኝ። ሄሎ እንዳልከኝ አድርጊ እየጠበኩት እስካሁን አልመጣም። ይቅርታ አድርጊልኝና ባለቤትሽ ለትዳር ያለው ንቀት በጣም ክፉ ነው። ስለዚህ መጀመሪያ የትዳርን ክብር ማስገንዘብ መቻል አለብን። አለበለዚያ ድንጋይ ላይ ውሃ እንደማፍሰስ ነው የሚሆነው። ስለዚህ አሁን ቀድመሽው ግቢና ሳያገኝሽ ጠዋትም ቀድመሽው ውጪና ቢሮ እንገናኝ። እሺ ያልኩሽን አደራ። ደህና ደሪ። እሺ አለች እንዴ? ቢሮዬ ድረስ መጣ ገንዘብ የከፈለችኝ እንቢ ልትለኝ ነው እንዴ? የእውነት አሸብር በጣም ነው ግፍ እየሰራ ያለው። እንዴት ሰው ከፍሎ ትዳራቸውን ያጣሉ? አንተ እውነቱን ልንገርህ፣ ሰው ሲያልፍለት በፍጹም አትወድም። እውነት እየታዘብኩ ስለሆነ አትወድም። ጎሽ ጥሩ ነው ያደረግሽው። እዛም ጀርባ ለጀርባ ከምንተኛ እንዲህ ልጃችን ይዘሽ መተኛ። እኔ ማሄድሽ ብዬ በቃ ላደንቅሽ ነበረ። ጎበዝ። አስጠንቅቄ ነግሬ ጭራሽ በዚህ ሰዓት እንደዚህ ሆነ ትመጣለህ። ንቀት መሆን ነው። ምን ታመጫለሽ? ማመጣውንም አሳያለሁ። አይ ምን እስኪ በቃ የምታመጪውን አምጪና አሳይኝ። እኔ እኮ እና አንቺ መጨረሻ ማየት ናፍቆኛል። አሁን ልጁ ይተኛበት ሄድልኝ። አው ለነገሩ ይተኛ ልጃችን ነው። ለሱ አይደለ ካንቺ ጋር በዛ በሆነ ባልሆነ ምን ታረቀው ተኛ። እናቴ የት ሄዳ ነው? ሄዳለች። የት እንደሄደች አልነገረችህ? አባቴ አድርስ ብላኝ ነው የሄደችው። አባቴ አድርስህ?
ምሳ እሺ በቃ ጥሩን ያዘጋጅልሃለሁ። አንተ ቦርሳን አንጣ እና ትላለህ። እሺ ተነስ፣ ሂድ ቦርሳን አንጣ። ከየት ያመጣሽው ንቀት ነው ቤቱን ልጁን ጥለሽ ሳትናገር የምትሄጂው? አንተ እንደፈለክ ስትሆን አንድ ቀን ነግረኝ ታውቃለህ? ከኔ ጋር እየተፎካከርሽ ነው? ይኸውልህ ልታገዘህ ብዬ ነው እንጂ ከአንተ ጋር ለመፎካከር ምንም ነገር ጎሎኝ አያውቅም። እሺ ብዙ ነገር ይጎልሻል። ይኸውልሽ የጀመርሽው ነገር አያዋጣሽም። ተመለሽና ልጁን አርሰሽ አርፈሽ ቤትሽ ተቀመጪ። አልመለስም። ይኸውልህ ምናልባት ከተመለስኩኝ ደግሞ አዲስ ያመጣኸውን ባህሪ ካስተካከልክ ነው። እሺ ልጅህንም ከመንከባከብ ጀምር። ጨርሻለሁ። ሄሎ 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 መጣ። ዋው 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 ዋው! በጣም የምትደንቂ አስገራሚ ሴት ነሽ። አንዳንዴ እኮ ሰውን ለማድነቅ ቃላት ራሱ ይጠፋል። በምን ቃል ላድንቅሽ? በአንድ ቀን የምክር አገልግሎት እንደዚህ አይነት ለውጥ ማምጣት እኮ የሚገርም ነው። ያው ብዙም ማድነቅ አይጠበቅብህም። ጀመርኩት እንጂ አልጨረስኩትም። ጅማሬው ሲያምር እኮ ነው ፍጻሜው የሚያምረው። አየሽ፣ መሰረቱ የጸና ቤት ነው በኋላ ተውቦ ጠንክሮ ቆንጆ ሆኖ የምታይ። አየሽ፣ ጅማሬው ላይ ከተስተካከለ እመኝኝ ፍጻሜው ውብ ይሆናል። እኔ የምልሽ በስልክ ስታወሪው ባለቤትሽ ምን አይነት ስሜት ነበረው? ትንሽ ተናዶ ነበር። የታባቱ ድብን እርር ይበል። እስከዛሬ አንቺን የመሰለሽ መልካም ሴት እያቃጠላል ነበር። ይቅመሳት። ያው ተበሳጭቶ እኮ ችግር እንዳይፈጠር ፈርቼ ነው። የሚሰጥሽን ሕክምና ተጠራጥረሽው ነው? አይ አይደለም። ታዲያ ካልተጠራጠርሽው ችግር ይፈጠራል ብለሽ እንዴት አሰብሽ? አትፍረድብኝ። የምወደው ባሌ የልጅ አባት ስለሆነ እንዳላጠው ፈርቼ ነው። ጥርጣሬሽን ከውስጥሽ አስወግጂ። እስከዛሬ ያካበትኩትን ልምድና እውቀት ተጠቅሜ ባለቤትሽ እግርሽ ስር ወድቆ እየለመነሽ እንዲኖር ነው የማደርገው። እመኚኝ። እሺ እሺ አይደለም አምኛለሁ ነው የሚባለው። እሺ አምኛለሁ። ጎበዝ። እምነት ብዙ ነገር ስለሚያቀል። እኔ የምልሽ ባልሽ እልህኛ ወንድ ነው እንዴ? አዎ። እልህኛ ወንድ እልሁን ስታስጨርሽው ይስተካከላል። በሌላ አገላለጽ ትተሽው ስትሄጂ ይከተልሻል። ስለዚህ አደራ እንዳንቀደም። ታዲያ እንዴት ነው እኛ መቅደም የምንችለው? በሁሉም ነገር። ለምሳሌ በእርግጠኝነት ትደውያለሽ ብሎ እየጠበቀ ነው። አንቺ ግን ምን ማድረግ አለብሽ? ካልደወለልኝ አለመደወል። ጎበዝ። እንደውም ከቻልሽ ስልክሽን ዝጊው። አየሽ፣ ስልክሽን ስትዘጊው በ50% ንዴቱ ይጨምራል። ይሄ ማለት አንቺን የማግኘት ፍላጎቱ በ50% ይጨምራል ማለት ነው። እና ስልክ ሊዘጋው? አዎ፣ አትፍሪ። ይኸውልሽ ስትንቂው ነው የሚያከብርሽ፣ ስትርቂው ነው እንደ ጥላ የሚከተልሽ። ይኸው ዘጋሁት። እኔ የምልሽ ባልሽ ሁሌ አምሽቶ ሲገባ ቁጭ ብለሽ ነው የምትጠብቂው? አዎ። አንቺ ዛሬ አምሽተሽ እሱ ቤት ቁጭ ብሎ በተቃራኒ ቢጠብቅሽ ምን የሚፈጠር ይመስልሻል? ኧረ አላውቅም። ይቅርታ፣ የደወሉላቸውን ደንበኛ ማግኘት ሄሎ ሄሎ፣ የት እንደሄድሽ አልነገረችሽም? አልነገረችኝም። ጥሩ፣ ከመጣሽ ደውይልኝ። ደውላለሁ።
ለጉዳዩ አዲስ ስለሆነ ቁጭ ብሎ የሚጠብቅሽ ለፍቅር አይደለም ለጸብ ነው። አንቺ በዚሁ ከቀጠለ ባህሪው የማይስተካከል ከሆነ አንቺም እንደምትቀጥይበት አስረግጠሽ ትነግሪዋለሽ። እና ዛሬ አምሽቼ ልገባ? አዎ። ትንሽ አልቸኮልም? አልቸኮልም። ከመዘግየት ምን ጥቅም ይገኛል? ባይሆን ብቻሽን እንዳታመሺ እኔ ቆንጆ ራት ጋብዝሻለሁ። አይ ይቅርታ እባክህ፣ ሌላ ቀን ይሁንልኝ። ሌላ ቀን የሚባል ነገር የለም። ሁሉም ነገር መሰራት ያለበት ዛሬና ዛሬ ብቻ ነው። ሄሎ ሶስና፣ ምን ቀረህና ነው የምንነጋገረው? አንቺ እኔ ዛሬ መንገድ ላይ ማሳበሩን ያለማሽ ቡና ማፍላቱን ተይውና ወደ መኝታ ቤት ሄደሽ ባልሽን ተንከባከቢው። ቆይ እንደዚህ አይነት ድፍረት የተዳፈረችው ማን አይዞሽ ብሏት? እንዴት ሉዓላዊነቴን ማስከበር እችላለሁ? እኔ እንዳንቺ ባለጌ አይደለሁም። እየተሳደብክ ነው እንዴ? ሻንቀጥ ታውጭ ማለት ትዘል